ሰላም 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 የትዩብ እንዴት ናችሁ? አስቡት እስቲ ለተከታታይ 10 ዓመታት በአንድ ቤት ውስጥ እየኖራችሁ ሁሌም ቢሆን የማይታይ ነገር ክፍላችሁ ውስጥ ሲያልፍና ሲመላለስ ወይም ደግሞ ልጆቻችሁ በተኙበት ሲነካካቸው ከዚያም ባስ ሲል ደግሞ እቃዎችን ሲጥልና እንቅልፍ ሲነሳችሁ። ይህ ፊልም ወይም አፈ ታሪክ አይደለም። በአሜሪካ ታሪክ ውስጥ በጣም ከሚያስፈሩና በታሪክ ከተመዘገቡ እጅግ አስፈሪ ታሪኮች አንዱ ነው። የስሙር ቤተሰብ እውነተኛ ታሪክ። እኚህ ቤተሰቦች ከ10 ለሚበልጡ ዓመታት በቤት ውስጥ ብቻቸው እንዳልነበሩ ይናገራሉ። መርማሪዎችም ለምርመራ ወደ ቤት በደረሱና በገቡበት ጊዜ ያዩትን ነገር ለመናገርና ለማብራራት እንዳቃታቸው አሳውቀዋል። እንደ አውሮፓውያን አቆጣጠር በ1973 ጃክ እና ጃኔት በዌስት ፒስተን ፔንሰልቬኒያ ወደሚገኝ ባለ ሁለትዮሽ መኖሪያ ቤት አቀኑ። የገቡበት ቤት ዋጋ ተመጣጣኝና አካባቢው ጸጥታ ነበረው። እንዲሁም ለልጆች መጫወቻ እጅግ ምቹ ነበር። መጀመሪያ ላይ ሁሉም ነገር እንደ ማንኛውም ቤት የተለመደና ኖርማል ነበር። ነገር ግን በወራት ውስጥ ትናንሽ ነገሮች መከሰት ጀመሩ። ትንሽ ቆይቶም ያልተለመደና የመቃጠልና እንዲሁም የመበስበስ አይነት ሽታዎች ቤት ውስጥ መሽተት ጀመሩ። ነገር ግን ያ ሽታ ትንሽ ቆይቶ ይጠፋ ነበር። ከዚያም ነው ነገሮች እየከፉና ኢቭን በሮች በራሳቸው መከፈት የጀመሩ። አንዳንድ እቃዎች ካስቀመጡበት ቦታ ያገኟቸውም ነበር። ለምሳሌ ጓዳ ተቀምጠው ሳሎን ነበር የሚገኙ። ነገር ግን ከዚህ ቀጥሎ የመጣባቸው ችግር በቀላሉ ችላ የሚባል አልነበረም። እንደ ኢሮፓውያን አቆጣጠር በ1970ዎቹ አጋማሽ ላይ ጉዳቱ ወደ አካላዊና አስፈሪ ወደ ሆኑ ነገሮች መዘዋወር ጀመረ። የቤት ዕቃዎች በራሳቸው መንቀሳቀስ፣ መብራቶች በራሳቸው ብልጭ ድርግም ማለትና ባዶ ክፍል ውስጥ የእግር ኮቴ መሰማት ጀመረ። በጊዜውም ቤተሰቡ በማያዩት ነገር መገፋታቸውንና መነካታቸውን እንዲሁም ባላወቁት ነገር መያዛቸውን ሪፖርት አድርገውም ነበር። የሆነ ጊዜ ላይ እንደውም ጃክ ተኝቶ ሳለ አንድ የማይታይ ነገር መጥቶ እንዳጠቃው አሳውቀዋል። ልጆቹም በጊዜው እንደተናገሩት ከሆነ ጥቁር ነገሮች ማየታቸውንና ስማቸውን በሹክሹክታ የሚጠሩ ድምጾችን መስማታቸውን እንዲሁም በምሽት ላይ የሆነ ነገር እያያቸው እንደሆነ እንደሚሰማቸው አሳውቀው ነበር። እንግዲህ እያንዳንዱ የቤተሰብ አባል እዚህ ቤት ውስጥ የሆነ ነገር አጋጥሞታል። ይህ ጉዳይ ለሳምንታት ወይም ለወራት ብቻ የቆየ አልነበረም። ይልቁንም ከ1974 እስከ 1980ዎቹ አጋማሽ ድረስ እንቅስቃሴው ቀጥሎ ነበር። ይህ ቤተሰብ ይህንን ችግር ለመፍታት ሁሉንም ነገር ሞክሯል። ለምሳሌ የተለያዩ ፓስተሮችንና ካህናትን፣ የስነልቦና ባለሙያዎችን ከዛም አልፎ ዶክተሮችን ሁላ አይቶ ነበር። አንዳንዶቹ በጭንቀትና በምናብ የሳላችሁት ነገር ነው ብሏቸውም ነበር። ነገር ግን አሁንም መከሰቱን አላቆመም ነበር። የሆነ ጊዜ ላይ ቤቱ ጸጥ ብሎና ያ ነገር የጠፋም መስሎ ነበር። ነገር ግን ብዙም ሳይቆይ እንቅስቃሴው ከበፊቱ ጠንካራና አስፈሪ ሆኖ ተመለሰ። በተኙበት አልጋዎቻቸው መንቀጥቀጥና በግድግዳዎቻቸው ላይ የመንኳኳት እንዲሁም የጩኸት ድምፅ መሰማት ጀመረ። ይህን ጊዜ ነበር ጎረቤታቸውም እንግዳ ነገሮችን
ማየት የጀመሩት። በዚህም ምክንያት ጉዳዩ በይፋ ለሕዝብ ወጣ። እንደ ኤሮፓውያን አቆጣጠር በ1980ዎቹ አጋማሽ ላይ የስሙርል ቤተሰብ ኢድና ሎሬን ዋረን የተባሉ ታዋቂ የፓራኖርማል መርማሪዎችን እንዲረዷቸው ጥያቄ አቀረቡ። ዋረንስም ቤቱን ከመረመሩ በኋላ የደረሱበትን እንዲህ ሲሉ አሳውቀዋል። እዛ ቤት ውስጥ አጋንንት እንዳለ፣ ከነሱ በፊት የሆነ አስከፊ ወንጀል እንደተፈጸመና የዛ መንፈስ እንደሆነ አሳውቀው ነበር። እንግዲህ በጊዜው ይህ ጉዳይ ሚዲያውን ሁላ አጥለቅልቆት ነበር። የዜና ጣቢያዎችና ሰራተኞችም ከበር ሆነው ሲዘግቡት ነበር ጉዳዩን። በመጨረሻም የስሙርል ቤተሰቦች ቤቱን ለቀው ወጡ። እንደ ሪፖርቶች ከሆነ እነርሱ ከወጡ በኋላ እዛ ቤት ውስጥ የነበረው ያልታወቀ እንቅስቃሴ እንደቀነሰና እንደጠፋ ተናግረዋል። በነገራችን ላይ ይህ ቤት አሁን ድረስ አለ። የስሙርል ቤተሰብ ከ10 ዓመታት በላይ ባልታወቀ ነገር ሲታደኑ ቆይተዋል። የሳይንስ መርማሪዎች ግን እስከዛሬ ድረስ በዚህ ጉዳይ ወይም በዚህ ቤት ምን ተፈጥሮ እንደነበረ ማስረዳትና ማወቅ አልቻሉም። እናንተ ምን ታስባላችሁ? እንግዲህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቀጣይ እስክንገናኝ ቻው።